ጤና ይስጥልኝ የጨበሬ ፍለጋ ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ኢትዮጵያ የጥንታዊ ታሪክ፣ የአክሱም ላሊበላ ፋሲል ቤተ መቅደስ እንዲሁም የሐረር ግንብ እና የተፈጥሮ ሀብት ባለቤት በርካታ የቱሪዝም መዳረሻ ያላት መሆኗ ይታወቃል። ነገር ግን ከቅርብ ጊዜ ወዲህ ገበታ ለሀገር እና ገበታ ለትውልድ በሚሉ ፕሮጀክቶች የተገነቡ ዓለምን እያስደመሙ ያሉ አዳዲስ መዳረሻዎች መፈጠራቸውን ያውቃሉ? ዛሬ በዝርዝር የምናያቸው እነዚህ ቦታዎች የኢትዮጵያን ቱሪዝም ወደ ሌላ ደረጃ ያሸጋገሩ ናቸው። እስከ መጨረሻው አብራችሁን ቆዩ። ጨበራ ጩርጩራ ዝሆን ፋንታ። የመጀመሪያው መዳረሻችን ወደ ደቡብ ምዕራብ ኢትዮጵያ ይወስደናል። ጨበራ ጩርጩራ ብሔራዊ ፓርክ። ይህ ፓርክ በዝሆኖች ብዛት የሚታወቅ ቢሆንም አሁን ግን በዓለም አቀፍ ደረጃ ደረጃውን የጠበቀ ተገንብቶለታል። በኮንታ እና ዳውሮ ዞኖች መካከል ይገኛል። ዝሆኖችን በቅርብ ርቀት ማየት የሚያስችል የመመልከቻ ማማ ሲኖረው ፕሬዝዳንታዊ ቪላዎች፣ የግል መዋኛ ገንዳዎች እና ዘመናዊ ስፓ አገልግሎት ይሰጣል። በፓርኩ ውስጥ 49 የሚደርሱ ዓመቱን ሙሉ የሚፈሱ ወንዞች፣ ፏፏቴዎችና የተፈጥሮ ዋሻዎች ይገኛሉ። ወንጪ ዳንዲ ኢኮቱሪዝም። ከአዲስ አበባ በ155 ኪሎ ሜትር ርቀት ላይ የሚገኘው ወንጪ አሁን ደግሞ ከዳንዲ ሐይቅ ጋር ተገናኝቶ ድንቅ መንደር ሆኗል። ይህ ቦታ በቅርቡ በዓለም የቱሪዝም ድርጅት ምርጥ የቱሪስት መንደር ተብሎ ዕውቅና አግኝቷል። በፈረስ መጋለብ፣ በታንኳ መቀዘፍ እና በ13 ኪሎ ሜትር አስፋልት መንገድ ላይ ብስክሌት መንዳት ሲያስችል የወንጪ እሳተ ገሞራ ፍንዳታ ውጤት የሆኑት ሐይቆች እና ጥንታዊው የወንጪ ጨርቆስ ገዳም በደሴት ላይ ይገኛል። አዲሱ ወንጪ ዳንዲ ኢኮቱሪዝም ለጎብኚዎች እጅግ ምቹ ማረፊያዎችን አቅርበዋል። ጎርጎራ ኢኮ ሪዞርት። አሁን ደግሞ ወደ አማራ ክልል ታሪካዊቷ ጎንደር አቅራቢያ ወደሚገኘው ጣና ሐይቅ ዳርቻ እንሂድ። ጎርጎራ በጣና ሐይቅ ሰሜናዊ ጫፍ ላይ የሚገኝ የዱር አራዊትና አዕዋፋት መገኛ ጎርጎራ ኢኮ ሪዞርት በአሁኑ ሰዓት በኢትዮጵያ ስካይላይት ሆቴል የሚተዳደር ሲሆን እጅግ ዘመናዊ ክፍሎችና የሐይቅ ላይ እይታ አለው። ከ17ኛው ክፍለ ዘመን ጀምሮ የነበሩ የፖርቹጋል ካቴድራል ፍርስራሾችና ጥንታዊ ገዳማትን እዚያው መጎብኘት ይቻላል። አድዋ መታሰቢያ። አዲስ አበባ ውስጥ የሚገኝ የጥቁር ሕዝቦች ድል ምልክት የሆነ ግዙፍ ሙዚየም፣ ቤተ መጻሕፍት እና የስብሰባ አዳራሾች ያሉት አዲስ ኩራት። ሻቤሌ ሪዞርት ጂጂጋ። ይህ ሪዞርት እጅግ አዲስ ሲሆን ጥር 23 ቀን 2018 ዓመተ ምህረት ነው በይፋ የተመረቀው። በሶማሌ ክልል የሚገኝ የኪ ገበታ ለትውልድ ከፕሮጀክት አካል ነው። ጂጂጋ ሶማሌ ክልል በ385 ሄክታር መሬት ላይ ያረፈ ሲሆን የግመል ፓርክ፣ የክልሉን ባህል የሚያንጸባርቅና የፍራፍሬ ፓርክ፣ 10,000 የፍራፍሬ ዛፎች ያሉበት ሲሆን 15.4 ኪሎ ሜትር የሚረዝም የእግር ጉዞ መንገድ፣ 51 ዘመናዊ ክፍሎች እና እስከ 400 ሰው የሚያስተናግዱ 3 ትላልቅ ሬስቶራንቶች። ሃላላ ኬላ ሎጅ። ይህ ሪዞርት በታሪካዊው የሃላላ ግንብ እና በጊቤ 3 ግድብ ሰው ሰራሽ ሐይቅ ዳርቻ ላይ የተገነባ ነው። ዳውሮ ዞን ደቡብ ኢትዮጵያ ሲሆን ታሪካዊ ግንብ ከ200 ኪሎ ሜትር በላይ ርዝመት ባለው ጥንታዊ የድንጋይ ግንብ ሃላላ ኬላ የታጠረ ነው። በሐይቁ ላይ ጀንበር ስትጠልቅ ለማየት እጅግ ማራኪ ቦታ ነው። በአካባቢው ድንጋይና ጥበብ የተገነቡ ባህልና ዘመናዊነትን ያጣመሩ ቪላዎች አሉ። አዲሱ የሶፍ ዑመር ላክሽሪ ሎጅ። ቀደም ሲል ወደ ሶፍ ዑመር ስንመጣ ትልቁ ጥያቄ የት እናድራለን የሚለው ነበር። ይህ ሎጅ በቅርቡ በጠቅላይ ሚኒስትር አብይ አህመድ የተመረቀና ለቱሪስቶች ምቾትን ለመስጠት ታስቦ የተገነባ ዘመናዊ ማረፊያ ነው። አሁን ግን ይህ ጥያቄ መልስ አግኝቷል። ይህ የምታዩት አዲሱ የሶፍ ዑመር ላክሽሪ ሎጅ ነው። ሎጁ የተገነባው የዋሻውን የተፈጥሮ ድንቅ ሥራ ለመመልከት ለሚመጡ ቱሪስቶች ከፍተኛ ጥራት ያለው ማረፊያ ለመስጠት ነው። ሎጁ ዘመናዊ መኝታ ቤቶች፣ ምርጥ ምግብ ቤቶች እና በአካባቢው ቆይታችሁ የማይረሳ እንዲሆን የሚያደርጉ መዝናኛዎችን አካቷል። ከዋሻው መግቢያ በጣም ቅርብ በሆነ ከዚህ ተነስተን በጥቂት ደቂቃዎች ውስጥ ወደ ዋሻው መግቢያ መድረስ እንችላለን። ከሮቤ ጎሮ ሶፍ ዑመር ጊኒር ያለው አዲሱ የአስፋልት መንገድ መጠናቀቅ ሎጁን በቀላሉ ለመድረስ አስችሏል። እንግዲህ የጨበሬ ፍለጋ ቤተሰቦች፣ ኢትዮጵያ በአዲስ መልክ እየተዋበች ነው። እነዚህን ቦታዎች ለመጎብኘት ምን ያህል ተዘጋጅታችኋል? ከነዚህ ቦታዎች መጀመሪያ የትኛውን መጎብኘት ትፈልጋላችሁ? ኮሜንት ላይ አሳውቁን። ይህ ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶ ሼር ያድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።